ይሄ የዓለማችን ግብዳው ፒዛ ነው። ምን አባቱ እንደሚያክል ይሁት ቁመቱ ከጀለሲ ሁሉ ይበልጣል። ጩጬ ያስመሰለኝ እኮ። ይሄ ደግሞ ጆይ ቺዝ ናት፣ የዓለማችን ትልቁ የምግብ ተወዳዳሪ። ረቦኛል። የዓለምን ሪከርድ የተቆጣጠረው በብዙ አይነት ምግብ ነው። ላሳያችሁ። በተመሳሳይ እኛም ሶስታችን ከሱ እኩል ፒዛ አዘጋጅተናል። ጆይ በልቶ ከመጨረሱ በፊት መቅደም አለብን። አሸንፈው። ጆይ ከ5 ጀምረ ቁጠርና እንጀምር። 5 4 3 እንዲያሸንፍ አንፈቅድለትም። 1 ጀምሩ። እሱ በመቁረጥ ጀምሯል። ኧረ ላሽ እንዴት ነው የሚበላው? ኧረ በዚህ አበላሉ የምናሸንፈው አይመስለኝም። ምንጣፍ የምበላ ነው ይመስለኝ። ጀለስ በዚህ አበላሉ ይቀድመናል። ህግ ጥሳል ምናምን ብላ አስቁምልን እስኪ። በያ አቆራረጥሽ ልክ አይደለምና። አሬ ማንንም አይሰማም። እዚህ እንዳለው ላላየኝ። አረ በያኒ ዘጭ ብያለሁ። እንዴት ነው ይሄን ሁሉ ብቻ ነው የምትበላው? ኧረ እኔንም ሳይበላኝ ልሂድ። ብራዘር $10,000 ልስጥሽና ለ5 ደቂቃ ቁሚ። ኧረ አይሰማሽም አትልፊ። በህይወቴ እንዲህ ኢግኖር ተደርጌ አላውቅም። ይሄ ፒዛ 4 ኪሎ ግራም ይመዝን ነው። የምጨርስ ይመስላል? ድብና አድርጌ ነዋ። እናንተስ? ኧረ እኔ እንጃ። ተስፋማ እንዳቆርጡ። ኧረ ጀለሶች ማውራቱን አቁማችሁ አጠቃቁ። ሊቀድማችሁ እኮ ነው። ኧረ ሆዴን መብላቴን ከቀጠልኩኝ ተቅማጥ ነው የሚይዘኝ። ኧረ ላሽ እንዴት ብትበላው ነው? ልጨርሰው እኮ ነው። እኛ ገና የእሱን 2 እጥፍ ይቀረናል። አልተጠጋነውም ሁላ ቀላቅለናል። አሁን ለ4 እንታገለው። ይመቸኛል። ኧረ በቃን። ምንም አማራጭ የለም። ሌላ ሰው መጨመር አለብን። ታይለር ና እስኪ። ፓፓ አግኝቼ ነው። ርቦኝ ነበር እንዲሁ። ታይለር አኩሪድ እስኪ። እሱ ሊጨርስ ነው እናቴ። እሱ ከበላው 10%ን ሳልበላ ወደ ተቆንዝሮ እምባዬን አመት። ኧረ ቤቴ ውሰዱኝ። ሊያስቀምጠኝ ነው። የሚመለስ አይመስለኝም። ይህ የታይለር ጓደኛ ጃክሰን ነው። የወንዶች ጉዳይ አባል ሁን። ጃክሰን ገብታ እያፈጣጠነችልን ነው። አሁን የገባኝ ይህ ሰውዬ ለምን 50 የዓለም ሪከርድ እንደሰበረ። አረ ጎበዝ ሰው ጨምሩልን። ደስቲን ና። አሁን 7 ሆነናል። ይህን ሰውዬ ካሸነፍ ነው $100,000 እሰጣችኋለሁ። $100,000 ስንል የሚሳካልን አይመስለኝም። አስቡት፣ ከዛ የሚያክል ግብዳ ፒዛ ይቺ ቁራጭ ነች የቀረችው ይመስለኛል። ልንሸንፍ አንድ የመጨረሻ ጉርሻ ነው የቀረን። ኧረ ላሽ! ኧረ እንመዝነው። ውድድሩን ከመጀመራችን በፊት 103 ኪሎ ነበረ። አሁን ስንት ይሆናል እስኪ? በህይወቴ ካጋጠሙኝ ከባድ ቻሌንጅ አንዱ ነው። ሚዛኑ ላይ ወጣና ስንት እንደጨመርክልኝ እስኪ። ኧረ ላሽ 10 ኪሎ ጨምሯል። ይሄ የፒዛ ዋንጫ ስላሸነፍክ ይመቻችሁ። ከዚህ በኋላ እንዲህ አይነት የትርጉም ቪዲዮ ከፈለጋችሁ ሰብስክራይብ አድርጉኝ። ምክንያቱም በዚህ ቪዲዮ ከእናንተ ከቤተሰቦቻችን 1000 ሰብስክራይበር እንጠብቃለን። በሌላ ቪዲዮ እንገናኝ። Mr. B6000, yeah, you know his name. He changed it once or twice, but I think it's here to stay.